የድምጽ የኢያሱ ሻንቅሎ የወላይታው ተወላጅ ከወላይታው ማህበረሰብ የፈለቀ ኢትዮጵያዊ ነው። ላለፉት 29 ዓመታት በኢትዮጵያ ምድር በላቡና በጥረቱ ባለሀብት የነበረ ከ23 ሚሊዮን ሀብት በላይ በሳት ወድሞበት በባቱ ዙባይ ላይ በፍትህና በፍርድ እጦት የሚንከራተት ኢትዮጵያዊ ነው። እንደ ሀገር ፍትህ ተነፍጓል። እንደ ወገን አድማጭ አጥቷል። መጠጊያ መሸሸጊያ መመኪያ ካጠገቡ የለም። ዛሬ ሁሉም ፊቱን አዙሮ ጀርባውን ሰጥቶ ቆመዋል። ኢያሱ ሻንቅሎ ለምን ተበደለ? ለምን ተገፋ? ለምን ተረሳ? ለምን ተጣለ? ኢያሱ ሻንቅሎ ሀብት በነበረው ወቅት በአካል አላውቅም። አብሬውም ደግሞ ሻይ ጠጥቼ አላውቅም። ከጀርባ ሌላ ነገር አዝዬ ሳይሆን የዚህ ሰው የፍትህ ማጣት ሁሌም ይከነክነኛል። በዩጋንዳ ምድር ቤተሰቦቹን ይዘው ያለመጠለያ ይንከራተታል። ለ8 ዓመታት በኢትዮጵያ በነበረበት ወቅት በአዲስ አበባ ጎዳና በአዋሳ ምድር በጎዳና ላይ ተኝቷል። የፍርድና የፍትህ አካላትን ተማጽኗል። ሰብአዊ መብት ተቋማት፣ የሀገሪቱ ጠቅላይ ሚኒስትር፣ የክልል ፍርድ ቤቶች፣ ፖሊሶችን፣ ዳኞችን፣ ጠበቆችን፣ ጋዜጠኞችን፣ የሃይማኖት መሪዎችን፣ ነቢያትን ጭምር አነጋግሯል። ሁሉም ግን ጀርባውን አዙሮ ቆመ። ፍርድና ፍትህ ረግጦ ቆመ። ዛሬም የዚህ ሰው እንባ ይፈሳል። በሀገሪቱ ላይ በርካታ አጭበርባሪዎችና ወንጀለኞች በብዙ ሚሊዮን ሀብት ይሰበስባሉ። ለሀገሪቱ ታክስ፣ ግብር